ይቅርታ ለመጠየቅ ነው የመጣሁት። ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ እየመረራችሁም ቢሆን ዋጡትኝ። አይናችን እያየ ቤተክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ አይደለም መታሰር መሞት እመርጣለሁ። ይህ አይኖቼ ከሚያይ መሞት። በዚህ ጉዳይ መታሰርም ካለ እጅግ በጣም በደስታ እቀበለዋል። ሰው በዚህ ጊዜ ሕፃናት ደፍሮ የሰው ነፍስ አጥፍቶ የሰው ቤት ለስርቆት ገብቶ ይታሰራል። ደግሞም ይህ ብቻ አይደለም፣ ለወላጅ እናቱ ተሟግቶና ተከራክሮ ከሰው ተጣልቶ ይታሰራል። እንኳን ለሰማያዊት እናቴ ለወላዲተ አምላክ ጉዳዩን ከአጀንዳው ዝቅ አድርጋችሁ ወደ እናትየው በደል የወሰዳችሁ አለፍ ሲል መናፍቃኑ ደግሞም እንደ መንጋ የምትነዱ የኛው ቤት ሰዎች የተፈጠረው ነገር ይህ ነው። እረፉት። ስለዚህ እናመሰግናለን። ስለ እርሶ ትህትና፣ ስለ እርሶ አቃፊነት ምንም ልንናገር አንችልም። እግዚአብሔር ይስጥዎት። እኚህ እናት ቤት ስንሄድ በፍጹም ትህትናና ጨዋነት ገና ከበራፋቸው ቆመን ፈቃዳቸውን ጠይቀን የገባ ነው። ይህ ብቻ አይደለም፣ ለበዓል ያዘጋጁትን ጸበል ጻድቅ በልተን ጠጥተን እጅግ በጣም ብዙ ውይይቶችን አድርገን በራሳቸው ፈቃድ ቪዲዮን ቀርጸን፣ ይህ ቪዲዮ ደግሞ የተቀረጸው ለሁለት ምክንያት ነው። አንድ እየተደወለባቸው ካለው ስልክ ሰዎች እንዲረዷቸው ደግሞም እንዲረዷቸውም ጭምር እነሱም ሚዲያ ፈልገው ወደ ጋዜጠኛ ነጋሽ በዳዳ እንደደወሉለት ጭምር ነግረውን በፍቅር ከኔ ጋር የሄዱ ሰዎች አልቅሰው ነው የተለያየን። ለዚህም ምስክር ማንንም አልጠራም። እኚህ እናት ምስክር ናቸው። ደግሞ በቤታቸው ገብተን የተተፋባትን ስዕል አድነው አቀፍናት እንጂ ዝቅ ያደረገቻትን ስዕል አድነው ከፍ አደረግናት እንጂ የትኛውን በደል ፈጽመን የትኛውን ነውር አድርገን። ሌላው ምን አገባችሁ የምትሉ ምድረ ስልባቦት፣ ቤተክርስቲያን የማንም የግል ኩባንያ አይደለችም። በዚህ ልክ የሚያናደንና የሚያንገበግበን የአባቶች ዝምታ መስሉኝ ማንም አልተናገረምና ዝም የማለት ስብዕና የለንም። የኔ ድርሻ የኔን ኃላፊነት መወጣት ብቻ ነው። ቤተክርስቲያን እንዲህ አይደለችም የትህትና ቤት ናት የምትሉ፣ አዎ ቤተክርስቲያን የትህትና ቤት ናት። ነገር ግን አትርሱ፣ አትዘንጉ። ቤተክርስቲያን የሕግና የሥርዓትን ቤት መሆኗን አትርሱ። እናንተ የማትኖሩትን ክርስትና መታችሁ በኮሜንት አትጸዳዱብን። ምድራዊዋ እናትህ ከተማ ሄዳ ነጋዴው ቢሰድባት፣ ቢንቃት፣ ቢያንቋሻት፣ ቢገፈትራት መብቷን ለማስከበር የትኛውንም ርቀት የምትሄድ እንደ ባንዲራ የምትውለበለብ ትውልድ መተህ ስለ ትህትና አትስበከኝ፣ አትንገረኝ። የተነካችው የብዙሃን እናት ሰማያዊቷ እመቤት ወላዲተ አምላክ ናት። ሰው በገባው ልክ ነው የሚጮኸው። ሰው በገባው ልክ ነው የሚታመመው። ወላዲተ አምላክ ብዙ ስላደረገችልኝ አዎ አብዝቼ እጮሃለሁ። የስም ክርስቲያን እኔም ክርስቲያን ነኝ አትበለኝ። በ40 ቀን ቤተክርስቲያን የምትሄድ ለንግስ ቤተክርስቲያንን የምትሳለም እኔም ክርስቲያን ነኝ አትበለኝ። ከቻልክ ከጎኔ ቆመ ተሟገት፣ ካልቻልክ ግን ከፊቴ ዞር በል። በመጨረሻም አጀንዳዬን አልቀይርም፣ መንጋም አይደለሁም። ከተደበቅሽበት ጎሬ ወተሽ እጅሽን ስጭ። ከቆምኩባት ምድር በላይ የማምናት ወላዲተ አምላክ ምስክሬ ናት። ይህንን ቪዲዮ በትዕቢትና በንቀት እንዲሁም ለማህበራዊ ሚዲያ ፍጆታ ለፎሎወር ለቀማም አልሰራሁት። እኚህ እናትንም የሚበድል የሚያንቋሽሽ በትዕቢት የሚናገር ስብዕናም የለኝም። እንደ ተጻፈው ቢሆን እኚህ እናት ጋር ስንሄድ ቪዲዮውን ከበር ጀምሮ እየቀረጽነው በትዕቢት እንገባ ነበር። ነገር ግን በፍጹም አልሆነም። ይሄ ማለት ግን ሪከርድ የለኝም ማለት አይደለም። ከኚህ እናት ጋር የተደረገው ውይይት ሙሉ ሪከርድ አለኝ። አስፈላጊ ከሆነ በአስፈላጊ ቦታ ይዤው የምመጣ መሆኔን ማስረዳትና ማስገንዘብ እወዳለሁ። ሐሳባችሁ ሆነ ባለማተቦች ግን ጣታችሁ እስኪደክም ድረስ ኮፒ ሊንክና ሼር አድርጉ። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም ማርያም ብዬ ስምሽን ልጥራው
አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ